ስሜን ዘይባ ይባላል። እድሜ 15 ነው። እነሱ ደግሞ ጓደኞቼ ናቸው። እሷ አብነሽ ትባላለች፣ እሷ ደግሞ ወጋይቶ ናት። እኔ ሆኖና ቢሳካልኝ በህይወቴ ትልቅ ደረጃ ላይ ደርሼ ሀብትም ይኖራል። የተቸገሩ ሰዎችን ብረና በጣም ያስደስተኛል። እኔ የምኖርበት አካባቢ ብዙ አይነት ችግሮች አሉ። ለምሳሌ ተማሪዎች ትምህርታቸውን በአግባብ አይማሩም እና ቤተሰባቸውን ደግሞ አይሰሙም። ትምህርት ቤት ነው ሲባሉ እነሱ ወደ መጠጥ ቤት፣ ጫት ቤት፣ ሺሻ ቤት ወደ እነዚህ ይሄዳሉ። እነዚህም ችግሮችንም ለመቅረፍ የተማሪዎችን ቤተሰብ በመሰብሰብ አንድ ላይ አድርጎ በመምከርና ትምህርት ያለውን ጠቀሜታ ለነሱ በመንገር ልጆችንም በማስተማር ወደ አልባሌ ቦታ እንዳይጓዙ ለነሱ መርዳት ያስፈልጋል። ወርልድ ቪዥን ለእኔም ሆነ ለአካባቢ ሰዎች ብዙ ጠቀሜታ ሰጥቷል። ለምሳሌ ለእኔ ከተባለ ደብተር፣ ዩኒፎርም፣ የነፃ አገልግሎት፣ ሕክምና፣ የተለያዩ ነገሮች በአካባቢ ደግሞ ውሃ፣ የትምህርት ቤት፣ ሽንት ቤት፣ ሆስፒታሎች እነዚህ ነገሮችን ወርልድ ቪዥን ሊያሳካልን ይችላል።